ኢትዮጵያዊ ስንሆን ሶሻል ሚዲያ ላይ ፎሎ የምንደረገው ወይም የሆነ በቃ ድምጽ የሚሆነው ሰው ሲሞት ብቻ ነው። ሲሞት ማለት ነው። ለምንድን አላውቅም። እውነት ለመናገር አንድ ሰው የሆነ ሰው ከሞተ ይሄዱና ቤቱን ፎሎ ያደርጋሉ፣ ሰብስክራይብ ዩቲዩብ ላይም ሰብስክራይብ ያደርጋሉ፣ ፍትህ ይጠይቃሉ። በቃ የሆነ የሌለ ጫጫታ አቧራ ያስነሳሉ ማለት ነው። የሆነ ሰው ግን በህይወት እያለ እንደዚህ ተደረግኩ እንደዚህ ተደረግኩ እንደዚህ ተደረግኩ ብሎ ሲናገር የውሸታም በቃ የሆነ የሌለ ሌላ ትችት ውስጥ ይገባል። አሁን ይቺ ልጅ ሎት ለመናገር ሙታ ቢሆን ኑሮ ስንት በተናገራችሁ እግዚአብሔር ይመስገን እንኳን አልሞተች። ቤተሰብ የሚጠብቃት ቤተሰብ የምታግዝ ልጅ ናትነት ለመናገር እኔ ስራዋ የራሷ ያለባበሷ ምናምን መጠላበትኝ ነገር ቢኖርም ጀግና ናት። መቤቴ ጀግና ናት። ቤተሰቦቿን እያስተዳደረች ለራሷ እየኖረች ራሷን እያስተዳደረች በጣም ጀግና ናት። ለቤተሰቦቿ ቤት ገዝታ ማን ነው እንደዚህ የሚያደርግ? ገና ወጣት ልጅ ናት። ማናችንም አናደርግም። ተሰደን የመጣን ቤተሰብ እናግዝ አይደለ? እሷ ግን ኢትዮጵያ ውስጥ ሆና ቲክቶክ እየሰራች ቤተሰቦቿን እያገዘች ራሷን እያስተዳደረች ለራሷ መኪና ገዝታ በዛ ላይ አለባበሷ ችግር ቢኖርበት ራሱ በቃ አሳችሁታ ራሷን ጠብቃ የምትኖር ልጅ ናትኝና በዚህ ልክ ሰውን ለመጣል የምታደርጉት ነገር ግን በስመአብ በቃ ስህተት ሊኖርባት ይችላል። ስህተቷ ስህተት ነው። ግን እንደ ሴት ልጅ ደግሞ ማክበር አለባችሁ። በተለይ ሴቶች፣ አረ ሴቶች ተግበሉ፣ ቁም ነገር ስርዓት ያዙ። እንዴ ቀነኒ አሁን ቀነኒ በዚህ ሁኔታ እኮ ቀነኒ በህይወት እያለች ራሱ እንደዚህ እያደረገኝ ነው ብላ ቢሆን ማለት ነው ልክ ጃኒን እንደምናደርጋት ነው የምናደርጋት ማለት ነው። እውነት እኔ ቀነኒ የምትባለው ልጅ ነው ያስታወሰችኝ። አትዘመድ ማናቸውም አይዘመዱኝ ማናቸውንም ይኸው ሶሻል ሚዲያ ላይ ነው የማውቃቸው። ግን የሆነ ሰው ተበዳይ ነኝ ብሎ እስከመጣ ድረስ እውነታው እስከሚወጣ ድረስ አትሳደቡ። በቃ በስመ አብ እመቤቴን በጣም አሳዘነችኝ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ ሼር ያደረጋችሁ አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት ጃኒና ጆን ዳንኤል ሚዲያው ላይ እንግዲህ እነሱ ተቆጣጥረውታል ማለት ነው። የጃኒ አካውንቷ ተዘግቷን፣ የቲክቶክ አካውንቷ ተዘግቷን። እንግዲህ ያዘጋብኝም እሱ ነው ብላ መታለች ማለት ነው። እስከዛሬ ሲያደርገኝ የነበረውን ሲደበድበኝ የነበረውን ጥቃት ሲያደርስብኝ የነበረው ሙሉ ለሙሉ እኔ ዝም ብዬ በዝምታ ይዤው ነበር። ግን አሁን እሱ እኔ ዝም ብለውም ዝም አላለኝም። ስለዚህ ፍትህ ጠይቃለሁኝ እንዲያቆም ካሁን በኋላ የሚይዝትብኝን ዛቻውን ሁሉን ነገር እንዲተው ለእናንተ መናገር እፈልጋለሁ ብላ እንግዲህ በላይቭ ላይ ገብታ ቪዲዮም ሰርታለች ማለት ነው። እና አንዳንድ ሰዎች አላችሁ ዋሽታ ነው እንትን ነው። እሺ ዋሽታ ይሆን መጀመሪያ ግን እውነቱ ይጣራ። እውነት ሊኖራት ይችላል ይች ልጅ እንዴት እንደዚህ ያደርጋን ብላችሁ እውነቱን ለማጣራት ሞክሩ። እሱ የሚለውን የራቁት ቪዲዮ ምን ያስይዘዋን? የራቁት ቪዲዮ መቼም ፍቅር ነው ልትሉኝ አትችሉም። የራቁት ቪዲዮ የሚይዞ እንዲህ አፍቅሯት ነው ልትሉኝ አትችሉም። ቆየ የኢትዮጵያ ወንዶች ግን ምን አስባችሁ ነው? በመቤት ይስም እንዴት ገና ለገና ነገ ስንጣላ አወጣለሁ ተብሎ ሰው በፍቅር እያለ የራቁት ቪዲዮ ይያዛል? እውነት በህግ መጠየቅ አለበትኝ። የልብ ልብ ይሰጣቸዋን። በቃ ከዚህ ወደ መግደል ይሸጋገራሉ ማለት ነው። የራቁት ቪዲዮ ያዘ እለቀዋለሁ ብሎ ያስፈራራል። ከዛ ወደ መግደል ይደርሳል። እና በተለይ ሴቶች ማለት ነው ሴት ሁናችሁ በሴት ልጅ ላይ የምታሾፉ የምትስቁ የምታላግጡ ማለት ነው። እውነት ለመናገር በእናንተ ይድረስ ብዬ እኔ አልሳደብም አርሴማት። ምክንያቱም እኔም ሴት ልጅ ስለሆንኩኝ ቢደርስባችሁ ነገር እኔ አለቅሳለሁ። እኔ ማንኛውም ሴት ልጅ ማለት ነው ስታለቅስ ማየት አልፈልግም። ማናቸውም ወንድም ቢሆን አያልቅስም፣ ግን አያልቅስ። ማንኛውም ሰው አያልቅስባችሁ። የሰውን አይኖርባችሁ በፍጹም። ይች ልጅ እንግዲህ ፍቅርም ይሁን የገንዘብ መውደድም ይሁን ምንም ይሁን ራሳቸው ይታወቃሉ። አሁን አዶናይ ጋር ደስተኛ ናትኝ። እንኳን ለራሷ ሌላ ሰው ደስተኛ የሆነባቸው ፍቅረኛሞች ሆነዋል። ሌላ ሰው ሲያያቸው የሚደሰት ልክ እንደ አዶናይ የሚንከባከባል እየተባለ ማለት ነው። እሱ ግን በእኔ ቀንታ ነው። በማንኛቸው ነው የሚቀናውን? በጆን ዳንኤል ወይስ በጃኒ? እግዚአብሔርን እኔ የግል ጥላቻ የለብኝም፣ ግን ልጁ ግን የሆነ መሰሪ ነገር ነው። ተልባ የሚጫጫ በአንድ መቋጫ ምንም አታመጡም አይባልም። ሚዲያ እኮ ነው ይሄ። ምናልባት የዚችሊ ወንድም የላት ሊሆን ይችላል። የሆነ የቅርብ አይዞሽ ከጎንሽ ነው ብሎ አንተን የሚያስፈራራ ሰው ላይኖር ይችላል። ግን ይህ ማለት ደግሞ ፍትህ ኢትዮጵያ ውስጥ ባይኖር ራሱ ሀቅ ነው። እውነት ነው። የፈለገ አባቱ ቢሆን እውነት ከሌሎች ሰዎች ርቆ ሊኖር ይችላል እንጂ ካንተና ከሷ አይርቅም።
ህሊናችሁ ውስጥ እውነቱን ሁለታችሁ ታውቁታላችሁ። ማን በዳይ ማን ተበዳይ እንደሆነ ማለት ነው። ራሷን ልታጠፋ ሞክራ ነው። ሰው እንዴት ትከሻው ላይ ራሱን ለማጥፋት ይሞክራል እንዴ? ትከሻዋ ላይ አንገቷ ላይ ራሷን ለማጥፋት ትሞክራለች። ፊቷ ላይ ራሷን ለማጥፋት ትሞክራለች። በጣም ነው የሚያስጠላው እውነት ለመናገር ከእውነት የራቀ ማለት ነው። ከእውነት የራቀ ውሸት። ይህን ደግሞ ይዞ ደግሞ እውነት ስላለው ነው። አንድ ሰው ዝም ያለ ሰው ሁሉ ውሸታም ሆኖ አይደለም፣ መረጃ ስለሌለው አይደለም። ምናልባት ዝም ያለችበት የራሷ ምክንያት ይኖራታል። እሱ ስለለፈለፈ እውነት ይዟል ማለት አይደለም። እሺ እውነት ቢኖረው ራሱ የራቁት ቪዲዮ እንደያዘባትኝ የሚናገረው ማን ነው? እሱ ይሄ በህግ አያስጠይቅም እንዴ? የራቁት ቪዲዮ ኢትዮጵያ ውስጥ ግን ምን እየተካሄደ እንደሆነ አላውቅም። የራቁት ቪዲዮ መያዝ በህግ አያስጠይቅም እንዴ? እና እውነትም ህግ የለም ኢትዮጵያ ውስጥ። እውነት እኔ እንደ ዛሬ ስሜታዊ ሆኜ አላውቅም። ለምን እንደው ታውቃላችሁ? ሴቶች ናቸው የሚያናዱኝ። እንደዚህ አድርጋ እንትን ብላ ምናምን። ሁሉም ሰው ጥፋት አለበት። ሁሉም ሰው ኃጢአት አለበት። ማናችንም ከኃጢአት የራቅን አይደለንም፣ ንጹህ አይደለንም ማናችንም። ግን በፍቅር ቦታ እያሉ ቪዲዮ ይዞ ቪዲዮ እያስፈራራ ጭራሽ እኮ ተለባቢም ጭብጨባ አንድ መቋጫ እያለ እየዛተ ነው ያለው። እንዴት ይህን መረዳት ያቅታቸዋል? እንዴት ይህን ሰው ማገናዘብ ያቅተዋል? ላይቭ ላይ ወጥቶ እየተሳደበ የሚውል ሰው ማለት ነው። እኔ በአንድ ላይ ላይቭ ሲገቡ አንድ ቀን ሳይሳደቡ እሷን ሳይሰዷት ውሎ አይቻላቅ። ሁሌ እንደውም የምታለቅስበት ሰዓት ነበር የሚበዛው እሱ ጋር እያለች ማለት ነው። በቃ ከአንተ ጋር ላይቭ መጫወት አልፈልግም ብላ ዘግታ እስከምትወጣ ድረስ። ምክንያቱም የሚሳደበው ስዳብ፣ አንቺ ቆሻሻ ምን ታመጫለሽ፣ ከዚህ አስወግድሻለሁ፣ አጠፋሻለሁ፣ ውጭ ከዚህ በቃ አንቺ መሀይም የማይባል ያን ሁሉ አለፈ። ትታው ነው ልጅቷ እውነት ለመናገር ማለት ነው። ዝም ያለ ሁሉ አልተበደለም ማለት አይደለም። ንቃት ትታው ስለነበረ ነው፣ ስለናቀችው ነው። ግን አይተዋ ሲል ደግሞ መረጃውን አወጣች። አንዳንድ ሰዎች አላችሁ እውነት ለእውነት የምትከራከሩ ሰዎች ማለት ነው። እውነት በጣም ቲክቶክ ላይ እንዲያውም የምጠላቸው ሰዎች ለጃን ሆናችሁ እውነትም ካላት እውነቷ ይወጣላት፣ ውሸትም ከሆነ ወደ እውነታው የምንሄድበትን መንገድ እናመቻች የምትሉ ሰዎች ማለት ነው። ወደድኳቸው እግዚአብሔርን። እንዴ የተዘጋው የራሱ አካውንት ነው እንግዲህ። ግን እሱ ምንድን ነው እያለ ያለው ውክልና ለእሷ የራሱን አካውንት ውክልና ለእሷ ሰጥቶ እሷ ፈልጋኝ አፍቅራኝ እሷ እየዛተችበት እንደሆነ ምን ነው የሚፈቀረው? ከእሷ ላይ አስወልድህ ለዛውም የወለደችልህን ሴት ስለተውክህ ምን ይፈቀራል? ሰው እኮ የሚፈቀርበት የሚወደድበት የሆነ ነገር አለው። ለምሳሌ አሁን አዱናይ አፈቅረዋለሁ፣ ወደዋለሁ፣ ከአንተ ውጭ መኖር አልችልም ብትል ማለት ነው በአደባባይ ተከብሮ ያስከበራት ወንድ ነው። እንዳንተ ላይቭ ላይ የመጣ የሚሰድባትኝ ውድቀቷን የሚመኝ እንደዚህም አካውንቷን የሚያዘጋር የለም። እውነት እኔ በጣም ያሳዘነችኝ መቤቴን። እውነት ላይኖራት ይችላል አላውቅም፣ ግን ስታላቅስ በጣም ነው ያሳዘነችኝ። አንደኛ እንግዲህ ቲክቶክ ላይ ሰርታ ቤተሰቦቿን የምታስተዳድር ልጅ ናት። ራሷን የምታስተዳድር ልጅ ናት። ትንንሽ እህቶቿን የምታስተምር ልጅ ናት። በጣም ጀግና ናት። እግዚአብሔርን በጣም ጀግና ናት። እንደ እኔ አደንቃታለሁ። የራሷ ስህተት ብዙ ጥፋት ብዙ ነገር ቢኖርባትም እኔ አደንቃታለሁ። ጀግና ናት። ዝም ብሎ ዲፍን ጥላቻችሁን አቆሙ ማለት ነው። ዝም ብላችሁ እንደው ገና ከበደን አየሁት አስጠላይ ብላችሁ የምትጠሉትን ነገር አቆሙ። ሰዎች አገናዝቡ። እንዴት ሰው ለአንድ ሰው እድገት ማለት ነው ደስተኛ መሆን ሲገባል ያ ሰው እንዳያድግ፣ ያ ሰው ደስተኛ እንዳይሆን፣ ያ ሰው እንዳይበላ፣ ያ ሰው እንዳይኖር እንዴት አካውንት ያዘጋሉ? ለሱ እሷን ብቻ እኮ አይደለም ቤተሰቦቿን ሙሉ ለሙሉ ነው አሁን እንዳይበሉ እንዳይኖሩ እያደረጋችሁ ያላችሁት። ለቤተሰቦቿ ቤት የገዛች ጀግና እመቤቴን፣ መኪና የገዛች ለራሷ በዚህ እድሜዋ ማለት ነው። ማናቸውም አሁን ቲክቶክ ላይ ማን ያለው? ማናቸውም የላቸውም። እሷ ግን ጀግና ናትኝ። ዝም ብላ ባለማዊ ወይም በሆነ ነገር ዝብክብክ ምናምን ብትልም ገንዘቧን ግን የምታባክን ሴት አይደለችም። ጀግና ናት። ቤተሰብ ያስተዳደረ መኪና ገዝታ የቤተሰቦቿ ቤት ገዝታ እህቶቿን እያስተማረች ታላቅ እህት ናትኝ። ታላቅ እህት ሆናችሁ እያላችሁ ታውቁታላችሁ ማለት ነው። ለቤተሰብ የመጀመሪያ ልጅ ሆናችሁ ታውቁታላችሁ። ምን አይነት ኃላፊነት እንዳለብን ወይም እንዳለባችሁ ታውቁታላችሁ። ለማንኛውም እውነት ለመናገር እኔ እንደ ዛሬ ተናድጄ አላቅም። ብቻ ልቦና ይስጣችሁ እላለሁኝ። የዛሬ ቪዲዮ ይሄን ይመስላል። መልስ ያልሰጠ ሁሉ ሚዲያ ላይ ያልወጣ ሁሉ ውሸታም አይደለም።
የለፈለፈ ሁሉ ደግሞ ትክክለኛና እውነተኛ ሰው አይደለም። የተናገረ ሁሉ እውነት አለው ማለት አይቻልም። ያገናዘባችሁ ቤተሰብ አገናዝቡ ለማለት እወዳለሁ። ቸር ሰንብቱልኝ።